እኔ የምልሽ ይሄን ዕቃ በምን ልጫ ነው? የሰው ፈረስ አለ ልጥራልሽ? እናንተ የላችሁ? ሰው ጋር የሆነ ያየው እሱን ነው። ና እስኪ። እንዴ ማለት ሰው እኮ ነው። ጋሪ ከሆነ ቆየ። የትኛው ነው የሚጫንላችሁ? አንተ በሰው ስታስጭን ትንሽ አታፍር? ስራን ይሰጡት ሰው ከምታሰራ ታዲያ ፈረሱ አይሻልም? ፈረሶቹ ደክሟል። እነሱ ረፍት ሲያደርጉ እሱ ነው ስራውን የሚሰራው። ቆይ ስንት ነው የሚከፍልህ? ብር ነው የሚሰጠኝ። እኔ ልስጥህና ይሄን ስራ አቁም። አረ ይሄ ብሩንም ብትሰጪው ገበያ ሄዶ ለሰው ነው የሚሰጠው። ለማን ነው ብሩን የምትሰጠው? ለማንስ ስትል ነው እንዲህ ካያበታችሁ ነው የምትሰራው? አቢቹ ትናንት እኮ በህልሜ ያየው ሁሌ መልእክት ስልክልህ አትመልስም። አንዳንዴ ይርበኛል ግን ሳገኝ ይበላለሁ። ጓደኞች ተመርቀው ተደግሶላቸው ሳይቀናለሁ። ግን እዚህ መጣ እኔ ጋር ተራባልልህ የእናት አንጀት ሆኖብኝ አስብሃለሁ። ለምን ታለቅሳለህ? ማንበብ አላውቅም ግን እናቴ ደህና እንደሆነች ይሰማኝ ነበር። ብርህን ግን ለማን ነው የምትሰጠው? መልእክተኞች ናቸው። ያድርሱ አላውቅም ግን ወረቀት ሰጥተውኝ ብር እሰጣቸዋለሁ። እኔ አዲስ ስራ ልስጥና ብር ልክፈልህ። ብሩን ማን ያደርስልኛል? እና ፎቶ ላንሳ። ምን ያደርግልሻል? ባንክ አካውንት ልከፍትልህ ነው። ባንክ እንሂድ ታዲያ? በጭራሽ የትም ሆነን በፈለግነው ሰዓት በዳሽን ሱፐር አፕ ቨርቹዋል አካውንት መክፈት እንችላለን። ሱፐር አፑ ዘመናዊ ግብይትን ቦታ ሳይገድበው ያገበያያል፣ ችግር ይፈታል። እናንተም ስማርት በጀትንና ዳሽን እድልን ተጠቀሙት።